ሐይቅ ከኢትዮጵያ አልፎ ለዓለም ትልቅ ትርጉም ያላቸው በተፈጥሮና የታሪክ ድርሳናት የታጠሩ በርካታ ሚስጥራትንም በውስጡ ይዟል። እነዚህ ሚስጥራት ከሃይማኖታዊ ከታሪካዊና ከስነ ምህዳር አንጻርም ሊታዩ ይችላሉ። በጣና ሐይቅ ላይ ከ30 በላይ ደሴቶች ያሉ ሲሆን በአብዛኛዎቹ ላይ ጥንታውያን ገዳማትም ይገኛሉ። እነዚህ ገዳማት ለዘመናት የኢትዮጵያ ነገሥታት ዘውዳቸውን ወርቃቸውንና ውድ የታሪክ ድርሳናቸውን ከወራሪዎች ለመደበቅና ለመጠበቅ ይጠቀሙባቸው ነበር። በጣና ቂርቆስ ደሴት ላይ ታቦተ ጽዮን ወደ አክሱም ከመሄዷ በፊት ለ800 ዓመታት ያክል በዛን እንደነበረች የሚናገሩ የታሪክ ድርሳናትና አሁንም ድረስ በቦታው የሚገኙ ጥንታውያን መስዋዕተ ኦሪት የሚሰዋባቸው የድንጋይ መሰዊያዎች ሚስጥራዊነቱንም ያጎሉታል። እንደ ደብረ ማርያምና ዳጋ እስጢፋኖስ ባሉ ገዳማት ውስጥ የበርካታ ታዋቂ የኢትዮጵያ ነገሥታት ማለትም ያጼ ይኩኖ አምላክ፣ ያጼ ዳዊት፣ ያጼ ዘርዓ ያዕቆብና ያጼ ፋሲለደስ አጽም በአንድ ላይ ተጠብቆም ይገኛል።